ቅኔ ካላወቀ አንድ ሰው የተሸከመውን ነገር ትርጉሙን ታላወቀው ምን ያደርግለታል? ምንም አያደርግለት። እዛ ታክሲ ገብተን የታክሲ ብር ብንባል እኛ ደግሞ ራሱ ነፃ ይወስደን አንቀ የታክሲ ብር አንጣ ቢለን የለም። አሁን አሸራ ላይ ጥቅ 70 አመት ነገር እዚህ አሁን ኢንተርስፋ በፍጹም እንዳለ እንተላየ በቃ እንደ አለ ይጀምራል። አሁን እዚህ ማለት እኮ በጣም ለዚህ የዜማ መምህራን ያቋቋሙ ሊቃውንት የድጓ ሊቃውንት ተጨነቁበት እንጂ የቅኔ ሊቃውንት በዚያ ጉዳይ ላይ ምንም ችግር መስማማት ይችላል ነበር። ተመሳሳይ መጻሕፍትን የሚያምኑ ገላትን የሚያነቡ ቅዱሳት መጻሕፍትን በደንብ የሚተረጉሙ መምህራን ናቸው ሁሎች። ስለዚህ በዚህ ቁጭ ብሎ መስማማት መነጋገር ይቻላል። ቀጥ ብላ አየችው ስታየው መልኩ ስንቅ ነው ያለሽ አሳዘናት። ለካ አውዶ መስዋዕት እናትን አድርገኝ እድሜ ለእናት አላቸው። እንደምን አላችሁ ውድ የሚዲያችን የፍኖተ ቤት ተከታታዮች፣ ይህ ዘወትር እሑድ ወደ እናንተ የሚቀርብላችሁ ዝክረ ሊቃውንት መርሃ ግብራችን ነው። ዛሬም ታላቅ እንግዳ ይዘንላችሁ ቀርበናል። በቅኔ ብዙ የተራቀቁ አባት ናቸው። ከ8 መምህራን በላይ ዞሮ ነው ቅኔ የተማሩት። በጎንጂውም በዋሸራም በዋርላም ቅኔ በደንብ ይታወቃሉ። ሙያቸው ደግሞ ብቻ ያለን የሐዲሳት መምህር ናቸው። በዘመናዊም ደግሞ በአካውንቲንግ ፋይናንስ ምሩቅ ናቸው። ከእሳቸው ጋር ቆይታ የምናደርገው በቅኔ ዙሪያ ሰፋ ያለ ውይይት ነው የምናደርገው። ብዙ ነገር ይነግሩናል፣ ብዙ ያስረዱናል። ካህን ጥዑመ ልሳን